ጳውሎስ በንጽጽር ነው ጉድፍ ነው ያለው። ነገሩ ጉድፍ ነው አይደለም። ከኢየሱስ ክርስቶስ መገለጥ ጋር ግን ሳነጻጽረው ይሄ ጉድፍ ነው፣ እንደውም ቀጥሎ ጉዳት ነው፣ ጉድለት ነው ይለዋል። ከዚህ አንጻር ግን እንደማይከብር እንደ ከንቱ ነገር ቆጥረዋለሁ። ምን ማለት ነው? ለዚህ ወንጌል እየተራመድኩ እያለ ይሄ ጉዳይ ህይወቴን ከጠይቀኝ እከፍላለሁ ነው። ባይዘው ዝም ብሎ መኖር አይቻልም። በመረዳት ነው መኖር የሚቻል። ሲገባን ነው መናቅም መውደድም የምንችለው። በመንፈስ ተነድቶ ወደ ምድረ በዳ ሄደ። አሁን ጌታ ኢየሱስ ተነስቶ ሄደ ሳይሆን መንፈስ ነው ወሰደው የሚለው፣ መንፈስ ወሰደው ነው። አሁን ጳውሎስ ክሊርሊ የመንፈስ ቅዱስ ፕሮግራም እኔ ኢየሩሳሌም እንዲሄድ ነው አለ። ስለዚህ ጳውሎስ ሙሉ በሙሉ በመንፈስ ቅዱስ ቁጥጥር ውስጥ ነው ያለው። በጣም ይገርማል። ግን መንፈስ ቅዱስ ነበረ ወደዛ ነገር የሚመራው። መንፈስ ቅዱስ ግን የአገልግሎታቸው ባለቤት፣ መንፈስ ቅዱስ ግን የህይወታቸው መሪ ነው። ቫሊዩ የሚሰጡት ለመንፈስ ቅዱስ ነው። እየው እንዳይመስላው እዛ አከማችቸው ነው። እዚህ እሱ በእኔ ኑር፣ እኔ እዛ በክብር ቀይሮ ይሰጠኛል። እዚህ ትንሽ ነው መሰጠው፣ እዛ በአክሊል ይቀይረዋል። በጳውሎስ ህይወት ላይ ያለውን የመንፈስ ቅዱስን ስልጣን ዝም ብላችሁ እዩ። ጳውሎስ ምንድን ነው ያለው? መንፈስ ቅዱስ እያሳሰበኝ ነው፣ መንፈስ እየመሰከረልኝ ነው ብሏቸዋል ለኤፌሶን ሽማግሌዎች። ጳውሎስ መልእክቱ ላንተ ነው የመጣው። ኢየሩሳሌም ከተማ ሄደ መከራ ልትቀበል ነው። ያው መንፈስ ቅዱስ ተናገረ ይላል ጳውሎስ። በወንጌል አገልግሎት ወይንም በጳውሎስ ሶስት በሐዋርያ ሥራ ላይ ሶስት አሉ። ሁለተኛ ጢሞቴዎስ ላይ አንዳለ። በአራቱ የጳውሎስ ሐዋርያዊ ጉዞዎች የኤፌሶንን ያክል ረጅም ጊዜ ጳውሎስ የቆየበት ከተማ አታገኙም። ስለዚህ ድፍን 3 ዓመት ሙሉ ቁጭ ብሎ ጳውሎስ ሲያገለግል ሲያስተምር ቆየ። ሙሉ በሙሉ ውስጡ አለቀ ማለት ነው። ኤፌሶን እንደጨረሰ ወደ መቄዶንያ ተመለሰ። ባይዘው የእስያውን አገልግሎት ሲጨርስ በደንብ ያልተነኩ ከተሞች ስለነበሩ እንደገና ተመልሶ መጣ ይላል። ወደ ፊልጵስዩስ ከመጣ በኋላ በዚያ የተወሰነ ቀን 2-3 ቀን ያክል ቆየ። ከፊልጵስዩስ ተነስቶ ወደ ጢሮአዳ መጣ። በጢሮአዳ ያሉ ቅዱሳንን ጳውሎስ ሲያገኛቸው ይላል አያሌ ቀን የእግዚአብሔርን ቃል አብሯቸው አወራ ይላል። ከነሱ ጋር ያለውን ነገር ጨርሶ በሚቀጥለው ማለዳ ወደ ሌላ ከተማ ሊሄድ ነው። ወደዛ ከመሄዱ በፊት ንግግሩን ስላልጨረሰ ይላል በቃ እንግዲህ ሌላ ቀን አላላቸውም። ድጋሚ ላይገናኙ ስለሚችሉ በደረሰበት ሁሉ እየጨረሰ ነው የሚሄደው። ስላልጨረሰ ይላል ሊለቃቸው አልፈለገም። ወደ ቤት ይዟቸው ገባ ይልና እስከ እኩለ ሌሊት ድረስ ያወራ ጀመር። ጨርሶ ጠዋት ለመሄድ እኮ ነው። ሲያስተምር በጣም ብዙ ህዝብ ነው፣ ክራውዱ ብዙ። ኖርማል ቤት ነው እና ቤቱ ሞልቶ ሰው በደረጃና በፎቅ በመስኮት በመላምን ላይ ነው የተቀመጠው። እና አንድ አውጤኪስ የተባለ ጎበዝ ይላል እዚህ ጢሮአዳ ነው ባይዘው የሰውየው። እና ጳውሎስ እያስተማረ ይላል አውጤኪስ በጥፋቱ ወይንም ህይወቱ ደክሞ አይደለም የሚለው፣ ጳውሎስ ነገር አረዝሞ ነው የሚለው። ጭልጥ ብሎ እንቅልፍ ያዘ እና ተኛ ይላል። ሲጽፍ ምን ብሎ እንደጻፈ